ሚካኤል መብረቅ የለበሰ አይኑ ዘርግብ ይለዋል። አይኑ እንደ ርግብ ነው ይላል። አይኑ እንደ ምንድነው? ሚካኤል ስሉን አይታችኋል አይደል? አይኑ ምን ዘርግብ ምን ማለት ነው? የዋህ ነው ማለት እኮ ነው። በጣም አዛኝ ነው ማለት ነው። እንደ ርግብ ርግብ ምንድና? በየዋህነቷ አትታወቅም? ታዳጊተ በቀል የማታቅ ርግብ በጣም በቃም ከየዋህን የሰላም ምልክት የሆነችና ሚካኤል አይኑ ዘርግብ ልብሱ ዘመብረቅ ይለዋል። ልብሱ ግን እስቲ በሉ ልብሱ ሐመልማለ ወርቅ ሚካኤል ሊቅ ይላል። አለቃ ሚካኤል ይላል። አይኑ የርግብ ነው፣ ልብሱ የመብረቅ ነው። ግን ሲመለከቱት ደግሞ የወርቅ አመልማሎ ነው። አቤት ሚካኤል ደስ አይልም? የወርቅ አመልማሎ ታላቁ ሚካኤል ረድኤቱ በረከቱ ይደርብን። አመስግኑት እስቲ በደንብ አድርጋችሁ። ስለዚህ ይህ ታላቅ መልአክ በእውነት ያልተራዳው ቅዱስ የለም አይደል? ያልተራዳው ቅዱስ የለም። ነጋው የምናስበው ሰኔ ሚካኤል ነገ ታሪኩ ይተረካል። ነገ ራሱ የቅዱስ ላሊበላ እረፍት ነው። የማን እረፍት ነው? ድገሙት እስቲ። ቅዱስ ላሊበላን የሚራዳ የነበረ መልአክ ማን ነበረ? ኢትዮጵያ እኮ ብዙ ቅዱሳን ነገስታት እኮ አውጥታለች። የላሊበላን በረከት ይደርብን። ነገ በዓለ እረፍቱ ነው። አክብሩት። ይንታላ ኢንጂነር፣ አርክቴክት፣ ንጉስ፣ ጻድቅ ኧረ ስንቱ በጣም እኮ የመሩት ነገስታት እኮ አንዳንዴ ዝም ብላችሁ ስታስቡ ትደነቃላችሁ። እነ ገብረ መስቀልን በእነ ያሬድ ዘመን የነበሩ አይደል እንዴ? ናግራን ድረስ የሄዱት እና አፄ ካሌብ ዘውዳቸውን ትተው ለኢየሩሳሌም ሰጥተው ባባ ጰንጠሌዎን ልጅ መንኩሰው በአት ዘግተው ያለፉ ኧረ ስንቱ ከአይነ ሞት የተሰወሩ እንደነ አኩቶ ለአብ አይነቱ እንደነ ላሊበላ አይነቱ ደግሞ ዛሬ ዓለም የሚደመምበትን ድንቅ አብያተ ክርስቲያናት ከውቅር ደንጊያ ያነጹ ክብር ይግባቸው። እነዚህ እጆች የከበሩ ናቸው። ያው የሳት ልጅ አመድ ነው። እኛ እንኳን መስራት የተሰነጠቀውን እንኳን መስራት አቅቶናል። አቤት ወሬያችን ግን የተለየ እርዳታ ተመልከቱ። እነሱ ግን የተለዩ የእግዚአብሔር መላእክት የሚያነጋግሯቸው እንዴ ብዙ ናቸው። ስንቱን እንጥቀስ? እነ ይምርሃነ ክርስቶስ ሀገር ይመራሉ፣ ቀድሰው ያቆርቡ ነበር። እጅግ የተለየ ቅድስና ነበራቸው። ከሴቶችስ አሁን ሴቶች አላችሁ እኛስ ብትሉ ለምሳሌ እነ እቴጌ ምንትዋብ ቁስቋምን ስታሰራላች እቺ ታላቅ ንግስት 1000 ሰራተኛ አስቀምጣ እመቤታችን በጣም ከመውደዷ የተነሳ ምን ከማለቷ የተነሳ ከመውደዷ ስደቷን ከማሰብ የተነሳ ማህሌተ ጽጌ ጎንደር ለመጀመሪያ ጊዜ ማህሌት እንዲቆም አደረገች። 1000 ሰራተኛ አምጥታ 500 ይገነባል። 500 ደግሞ ስተት ይፈልግ ነበር። ምን ይፈልግ ነበር? ቤተክርስቲያኑ